አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ የምሽካት ቲዩብ ቤተሰቦች እንዲሁም በመላው ዓለም የምትገኙ ሙስሊሞች የአላህ ሰላም ረሕመቱና በረከቱ በእናንተ ላይ ይሁን። እንደምን ከረማችሁ? ዛሬ የጂኒዎችንና የሸይጣንን ልዩነት እናያለን ኢንሻአላህ። አብዛኛው ሰው ሸይጣን ሲባልና ጂን ሲባል አንድ ነው የሚመስለው። ልዩነታቸው ምን እንደሆነ እናያለን ኢንሻአላህ። በቅድሚያ ከጂኒዎች እንጀምር። ጂን የሚባሉት ወይም ደግሞ በአማርኛ አጋንንት የምንላቸው ማለት ነው። ጂን የሚባሉት ራሳቸውን የቻሉ ፍጥረቶች ናቸው። የፍጥረት መለያ ስም ነው ጂን የምንለው ወይም ደግሞ አጋንንት የምንለው ማለት ነው። ለምሳሌ ሰው ስንል የሆነ ፍጥረት መለያ ነው። መላኢካ ስንል የሆነ ፍጥረት መለያ ነው። በቃ የሆኑ መላኢካ የሚባሉ ራሳቸውን የቻሉ እንደ ሰውም ያልሆኑ እንደ ጂኒዎችም ያልሆኑ ራሳቸውን የቻሉ ከሁሉም የተለዩ የራሳቸው የሆነ መንገድ ያላቸው ፍጥረታቶች ናቸው አይደለ? ሰው ስንልም ልክ እንደዚሁ ሰው ስንል መላኢካም አይደለም፣ እጽዋትም አይደለም፣ እንዲሁም ደግሞ ጂኒም አይደለም፣ ራሱን የቻለ ፍጥረት ነው አይደለ? ልክ ሰው ስንል ልክ በተመሳሳይ ነው። ጂን የሚባሉ ራሳቸውን የቻሉ ፍጥረቶች አሉ። የራሳቸው የሆነ የህይወት ዘይቤ ያላቸው ራሳቸውን የቻሉ ማለት ከሌላው ፍጥረት የሚለዩበት የሆነ የራሳቸው መንገድ ያላቸው ፍጥረቶች ናቸው ጂን የሚባሉት። በራሳቸው መንገድ ይራባሉ፣ ይመገባሉ። ማለት አሁን ይመገባሉ ስንል እንደ ሰው ልጅ ላይሆን ይችላል። የሰው ልጅ አሁን የሚመገበው መሬትን አርሶ ዘርቶ አርሞ ኮትኩቶ ያሰብሉ ከደረሰለት በኋላ ያንን ነው የሚመገበው አይደለ? ይሄ የሰው ልጅ ዑደት ነው። ነገር ግን ጂኒዎች አሁን ይመገባሉ ስንል ልክ እንደኛ መሬት አርሰው ዘርተው ምናምን ማለት አይደለም። ይህንን ዒልሙ ያለው አላሁ ጀለ ወዐላ ዘንድ ብቻ ነው። ግን ራሳቸውን የቻሉ ፍጥረቶች ናቸው። የራሳቸው የሆነ ላይፍ ሳይክል አላቸው የሆኑ ፍጥረቶች ናቸው። የተፈጠሩትም ደግሞ ከእሳት ነበልባል ነው የተፈጠሩት። የሰው ልጅ አሁን ከአፈር ነው የተፈጠረው። ምንጩ አፈር ነው የሰው ልጅ ማለት ነው። ከዚህም በተጨማሪ ደግሞ መላኢካዎች የተፈጠሩት ከብርሃን ነው። መላኢካዎች ከብርሃን እንደተፈጠሩት ሁሉ የሰው ልጅም ደግሞ ከአፈር እንደተፈጠረው ሁሉ ጂን የሚባሉ ፍጥረቶች ደግሞ ከእሳት ነበልባል አላህ የፈጠራቸው ራሳቸውን የቻሉ የተለዩ ፍጡራን ናቸው ማለት ነው። መርሐበን። ሸይጣን ማለትስ ምንድን ነው? ማለት አሁን በአማርኛው ሰይጣን፣ በአረበኛው ሸይጣን ያው ነው። ዞሮ ዞሮ ሰይጣንም ሸይጣንም አንድ ነውና ሸይጣን ማለትስ ምንድን ነው ስንል ሸይጣን ማለት ራሱን የቻለ ፍጥረት አይደለም፣ የባህሪ መገለጫ ነው። ለምሳሌ አንድን ሰው የዋህ ነው ወይም ደግሞ ጀግና ነው፣ ደግ ነው፣ አዛኝ ነው ስንል አሁን እነዚህ ምንድን ናቸው? ባህሪያቶች ናቸው እንጂ ራሳቸውን የቻሉ ነገራቶች አይደሉም። ለምሳሌ አሁን አዛኝነት የሚባል ራሱን የቻለ የሆነ ፍጡር አለ? እንደሚታይ ፍጡር አለ? ማንነት ወይም ደግሞ ባህሪ ነው እንጂ የሆነ አዛኝነት የሚባል ነገር የለም አይደለ? እንደዚህ የሚታይ የሚዳሰስ ነገር የለም አይደለ? ፍጡር የሆነ ማለት ፍጡር የሆነ ስላችሁ አላሁ ጀለ ወዐላ እዝነትን አልፈጠረም እያልኩ አይደለም። ግን አለ አይደለ አሁን እኛ እንደምናስበው ሊትራሊ ልክ የራሱ የሆነ የላይፍ ሳይክል ያለው የአኗኗር ዘይቤ ያለው ራሱን የቻለ የሚራባበት መንገድ ያለው እንደዚሁም ደግሞ በቃ የሚንቀሳቀስ ነገር ነው። ይሄ እዝነት የሚባለው ነገር አይደለም፣ ባህሪ ነው። በሰው ልጅ ላይ ወይም ደግሞ በሌላ ፍጥረት ላይ ከሰውም ውጭ ባለ በእንስሳ ላይ ሊሆን ይችላል። በየትኛውም ፍጡር ላይ ቢሆን ልናገኘው የምንችለው የሆነ ባህሪ ነው፣ የባህሪ መገለጫ ነው። አሁን እዝነት የሚባለው ነገር እዝነታችሁን ለምሳሌ አንድ ሰው አዛኝ ከሆነ ያንን እዝነቱን ሌባ እንዳይሰርቀው ቤቱ አስቀምጦት መሄድ አይችልም። ከሰውየው መነጠል አይችልም ማለት ነው። ከሰው ተነጥሎ ያለ ነገር አይደለም፣ ባህሪ ነው። ልክ እንደዚሁ ሸይጣን የሚባለው ነገር ወይም ደግሞ ሰይጣንነት የሚባለው ነገር ባህሪ ነው እንጂ ራሱን የቻለ ፍጥረት አይደለም። ማለት ጂኒዎችንና ሸይጣኖችን ሁልጊዜ ማቀላቀል የለብንም። ታዲያ ይሄ ሸይጣን የሚባለው ነገር ምንድነው? ባህሪው ምንድነው ስንል የክፋት መገለጫ ነው። ማለት በየትኛውም ፍጥረት ውስጥ ሊሆን ይችላል። ከሰውም ሊሆን ይችላል፣ ከጅንም ሊሆን ይችላል፣ ከእንስሳም ሊሆን ይችላል። ከዚያ ፍጥረት ላይ ክፋቱንና መጥፎነቱን የምንገልጽበት መንገድና ይሄ ባህሪው ሸይጣን እንለዋለን ማለት ነው። ስለዚህ አሁን ከሰዎች መካከል ትክክለኛውን መንገድ የማይከተሉ የአላሁ ጀለ ወዐላን መንገድ የማይከተሉ ለሰዎች ክፉ የሆኑ ጨካኝ የሆኑ አረመን የሆኑ ሰዎችን ሸይጣን እንላቸዋለን። ሸይጣን ናቸው ማለት ግን ሰው አይደሉም ማለት አይደለም። ሰው ናቸው፣ ማንነታቸው በምንነት ደረጃ ሰው ናቸው። ነገር ግን እሳቸው ላይ በሚስተዋለው ባህሪ ምክንያት ሸይጣን ነው እንላቸዋለን። ሸይጣን የሆነ ሰው ነው እንላለን። ያ ማለት ሸይጣን የሚባል የሆነ የተለየ ነገር አለ ማለት ሳይሆን ባህሪያቸውን ለመግለጽ ነው። ከእንስሳዎችም መካከል ለምሳሌ አንድ ውሻ ሰፈር ላይ የሚያልፉትን ጠቅላላ መንገድ ላይ የሚያልፉትን ሰዎች ሁሉ እየተናከሰ የሚያስቸግር ቢሆን ይሄ ውሻ ሸይጣን ነው እንላለን።
ሸይጣን ነው የምንለው ግን ውሻ አይደለም እያልን አይደለም። የሆነ ሸይጣን የሚባል ሌላ ነገር አለ እያልን አይደለም። ሸይጣን ማለት ባህሪውን፣ መጥፎነቱን፣ ክፉነቱን የምንገልጽበት ነው ማለት ነው። ስለዚህ ካሁን ከጅኒዎች ጋር ይህንን ስናየው ከጅኒዎች መካከል የኢብሊስን ጎዳና የሚከተሉ ከአላህ መንገድ የወጡ ሰዎችን ለማሳሳት ቀን ከሌት የሚተጉ የሆኑ ጅኒዎችን ሸይጣን እንላቸዋለን። ልብ በሉ፣ ሸይጣን ያስባላቸው ጅንነታቸው ሳይሆን ከዚያ ውስጥ ከጅን ወገን ሆኖ ነገር ግን የመጥፎ ነገር ምሳሌ የሆኑና ሁልጊዜ መጥፎ ነገሮችን ለማድረግ የሚተጉ ስለሆኑ ነው። ይሄ ባህሪ ከጅኒዎች ብቻ አይደለም። ከሰውም ቢሆን ሸይጣን አለ፣ ከእንስሳም ቢሆን ሸይጣን አለ፣ ከሌላውም ፍጥረት ቢሆን ሸይጣን አለ ማለት ነው። ስለዚህ ነገሩን ጠቅላላ ስናደርገው ጅን የሚባሉት ራሳቸውን የቻሉ ፍጥረቶች ሲሆኑ ሸይጣን የሚባለው ደግሞ ባህሪ ነው፣ የሆነ መገለጫ ነው እንጂ ሌላ ነገር አይደለም ማለት ነው። ቪዲዮውን ከወደዳችሁትና አስተማሪ ነው ብላችሁ ካሰባችሁ ቻናሉን ሰብስክራይብ አድርጉ። ሌሎችም ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።